በየቀኑ በምግብ ማብሰያችሁ ውስጥ የምትጠቀሙት ይህ አትክልት ቀይ ሽንኩርት የማታውቁት ከባድ የጤና ስጋት ቢኖረው ምን ታደርጋላችሁ? ሽንኩርት ጣዕም ብቻ አይደለም፣ የሆድ ዕቃችሁን ሊያቃጥል የሚችልና የደም መርጋት መድኃኒታችሁን ውጤት ሊያዛባ አልፎ ተርፎም በኩሽናችሁ ውስጥ ለከፋ የምግብ መመረዝ ሊያጋልጣችሁ ይችላል። ዛሬ የምናወራው ስለ ሽንኩርት ጥቅም ብቻ አይደለም፣ ከሽንኩርት ጀርባ ያለውን አደገኛ ሚስጥርና ጥልቅ መረጃ እንጂ። ከ105,000 በላይ ተከታዮች ወዳለው ወደ ሞሰብ ኩኪንግ እንኳን በደህና መጣችሁ። ሞሰብ ኩኪንግ ሁሌም በጤናና በምግብ ዙሪያ ያለውን እውነትና ሚስጥራዊ መረጃ ዘወትር ወደ እናንተ እያደረሰ ያለ ተወዳጅነት ያለው ቻናል ነው። ይህ ቪዲዮ ከአሁን ሰዓት ጀምሮ ስለ ሽንኩርት ላይ ያለንን አስተሳሰብና አመለካከት ሙሉ በሙሉ የሚቀይር ይሆናል። እስከ መጨረሻው ድረስ ከኛ ጋር ከቆያችሁ ሽንኩርት ስትከትፉ ሁሌም መጠንቀቅ ስላለባችሁ እጅግ ወሳኝ ነገር የምነግራችሁ ይሆናል። አሁን ይህን አደገኛ የሚመስለውን አትክልት ለምን ለሺህ ዓመታት ያህል ስንጠቀምበት እንደቆየን በጥልቀት እንመልከት። ከባድ የጎንዮሽ ጉዳቶችን ከማየታችን በፊት ግን በመጀመሪያ ጥቅሞቹን በጥልቀት መረዳትና ማወቅ ያስፈልገናል። ሽንኩርት የሰው ልጅ ከጥንታዊ ስልጣኔዎች ጀምሮ ከጎኑ ያልተለየ ውድ ነገር ነው። የግብጽ ፒራሚድ በሚገነባበት ዘመን ለሰራተኞች ጉልበት ማጠናከሪያና በሽታ መከላከያ ተደርጎ እንደ መድኃኒት ይሰጥ ነበረ። በጥንት ግሪኮችና ሮማውያን ዘንድ ደግሞ ለጉልበትና ለጤና መድኃኒትነት ይውል እንደነበር ታሪክ ያስረዳናል። በተጨማሪም ታሪክ እንደሚያስረዳው ሽንኩርት በሜዲቫል ዘመን በአንዳንድ የአውሮፓ ክፍሎች እንደ ገንዘብ ለመገበያያነት ይውል ነበረ። ማለትም ልክ እንደ አሞሌ ጨው ኢትዮጵያ ላይ ለመገበያያ እንደተጠቀምንበት እነሱም ሽንኩርትን ይጠቀሙበት ነበር። እናም ዋጋው ከሌሎች ምርቶች እጅግ ከፍ ያለ እንደነበረ ይነገራል። በእኛ ዘመን ብቻ አልነበረም የሽንኩርት የዋጋ ውድነት፣ በእነሱም ዘመን በጣም ውድ ነበረ። ይህ ሁሉ ታሪካዊ አድናቆት ከአጉል እምነት የመጣ ነው ወይስ ከጥናቶች የተደገፈ እውነት? ይህን ጥያቄ ለመመለስ ወደ ሀገራችንና ወደ ሳይንሳዊ ጥናቶች ስንመጣ ደግሞ ሽንኩርት ከጥንት ጀምሮ ለወጥ መስሪያነት ሆኖ ያገለግላል። የኢትዮጵያ ምግቦች ከጥቅል ጎመን እስከ ዱለት ድረስ ያለ ሽንኩርት አይታሰቡም። ሽንኩርት የኢትዮጵያዊ ምግቦች የጣዕማቸው ንጉስ ነው። ግን እስቲ እናስቡት፣ ለምንድን ነው ሽንኩርት ስንከትፍ ከዓይናችን እንባ የሚፈሰው? ሽንኩርቱን ስትቆርጡት በውስጡ የያዘው ሰልፈር ኦክሳይድ ወደ አየር ይወጣል። እናም ከዓይናችን ፈሳሽ ጋር ሲገናኝ ወደ ሰልፈሪክ አሲድነት ይቀየራል። ይህ ደግሞ ዓይናችንን ያቃጥለናል። ሰውነታችን ራሱን ለመከላከል ሲል እንባ ያፈሳል። ይህ ሲባል ግን ስንከትፈው ከቆየን በኋላ ደግሞ ዓይናችን ሽንኩርቱን ለምዶ ሳይሆን ሽንኩርቱ ያንን ኬሚካል ወደ አየር መልቀቅ ሂደቱ ስለሚቀንስ ነው። እዚህ ላይ ግን አንድ ነገር ልብ እንድትሉልኝ የምፈልገው ነገር ዓይናችሁን ሁሌ ሽንኩርት በከተፋችሁ ቁጥር ከፍተኛ ትግልና ጉዳት እየደረሰበት መሆኑን መዘንጋት የለባችሁም። እሺ፣ ከዚህ አስደናቂ የባህልና የሳይንስ ታሪክ በመነሳት ሽንኩርት በዘመናችን ለጤናችን የሚሰጠውን በረከት በጥልቅ እንፈትሽ። የሽንኩርት ዋነኛ ጥቅም የሚመነጨው በውስጡ ከሚገኙት የሰልፈር ውህዶችና ፍላቮናይድስ ነው። ኩዌርሲቲን የተባለው ኃይለኛ ጸረ ኦክሲዳንት በሽንኩርት ውስጥ በብዛት ይገኛል። ኩዌርሲቲን በሰውነታችን ውስጥ ያሉ ነፃ አክራሪዎች ወይም ፍሪ ራዲካልስ ይዋጋል። የህዋስ መጎዳትን ይቀንሳል። እናም ስር የሰደደ በሽታዎች የመጋለጥ እድልን ይቀንሳል። ይህ ውህድ የካንሰር ህዋሳትን እድገት በመግታት ረገድ ትልቅ ሚና ይጫወታል። በተጨማሪም ሽንኩርት የልብ ጤናን በሶስት ዋና ዋና መንገዶች ይደግፋል። የመጀመሪያውም የደም ግፊት ቁጥጥርን። የሽንኩርት ሰልፈር ውህዶች የደም ስሮችን በማዝናናት የደም ግፊትን ለመቆጣጠርና ለመቀነስ ይረዳሉ። ሁለተኛው መንገድ ደግሞ የኮሌስትሮል አስተዳደርን። መጥፎ ኮሌስትሮልን ወይንም ኤልዲኤል በመቀነስና ጥሩ ኮሌስትሮልን ወይንም ኤችዲኤል በመጨመር የደም ስሮች በመዘጋት እንዳይፈጠር የደም ትቦ እንዳይዘጋ ይከላከላል። ሶስተኛው ጸረ መርጋት ባህሪ። ሽንኩርት በተፈጥሮ ደም እንዲቀጥን በማድረግ የደም መርጋት አደጋን ለመቀነስ ይረዳል። ከዚህ ሁሉ ጥቅም ባሻገር ሽንኩርት የኢንሱሊን ስሜታዊነትን በማሻሻል የደም ስኳር መጠንን ለመቆጣጠር ይረዳል። በተጨማሪም በውስጡ ያሉ ውህዶች ጸረ ባክቴሪያና ጸረ ፈንገስነት ባህሪ አላቸው። ይህ ሲባል ግን ይህ ሁሉ ጥቅም እውነት ከሆነ ታዲያ ሰዎች ሽንኩርትን በየቀኑ መጠቀማቸው ችግር የለውም ማለት ነው? አይደለም። ይህ የሳንቲሙ አንደኛው ገጽታ ብቻ ነው። ሽንኩርት ለሰውነታችን የሚሰጠውን ጸጋውንና በረከቱን ብቻ አይተናል። ነገር ግን ልክ እንደ ማንኛውም ኃይለኛ ንጥረ ነገር ሽንኩርትም የራሱ የሆነ የጨለማ ጎን አለው። ይህ ጎን የማያውቁ ሰዎች ጤናቸውን ሊያበላሹ ይችላሉ። ሽንኩርት አሁን ካያችሁት ሁሉ በበለጠ አደገኛ የሆነው ለምንድን ነው? ይህን ጥያቄ ለመመለስ ወደ ቀጣዩ ወሳኝ ክፍል እንሸጋገር። እሱም በጉጉት የምትጠብቁት የጎንዮሽ ጉዳትና የጥንቃቄ ክፍል ነው። አሁን ይበልጥ ትኩረት አድርጉ። ሽንኩርት በጣም መጠንቀቅ የሚያስፈልግበት ዋነኛው ምክንያት የሚጀምረው ከሆዳችን ነው። የመጀመሪያው ዋነኛው ምክንያት ሽንኩርት ከፍተኛ መጠን ያለው ፎድማፕስ ወይንም ፈርመንተብል ኦሊጎሳካራይድ፣ ዳይሳካራይድ፣ ሞኖሳካራይድ እና ፖሊዮሊስ የተባሉ ካርቦሃይድሬቶችን ይዟል። ይህ ደግሞ የሚከተለው ችግር አለው። እነዚህ ፎድማፕስ በትናንሽ አንጀታችን ውስጥ በደንብ አይዋጥም። በምትኩ ወደ ትልቁ አንጀት ተጉዘው በባክቴሪያዎች ይራባሉ። ይህ የመራባት ሂደት ከፍተኛ የሆድ ጋዝ፣ የሆድ መነፋትና
የሚያሰቃይ የሆድ ቁርጠት ያስከትላል። ስለዚህ የአንጀት መቆጣት ችግር ወይንም IBS ያለባችሁ ወንድሞችና እህቶች ይህ መረጃ ለእናንተ ወሳኝ ነው። ጥሬ ሽንኩርት ችግራችሁን በከፍተኛ ሁኔታ ያባብሰዋል። እባካችሁ ሽንኩርቱን ጥሬ ከመብላት ይልቅ በደንብ አብስሉት። ማብሰል እነዚህን ፎድማፕስ መጠን ሊቀንስ ይችላል። ወደ ሌላኛው የጤና ስጋት ስንሸጋገር በሺህ የሚቆጠሩ ሰዎች ሽንኩርት ለመድኃኒታቸው የሚያስከትለውን ችግር ሳያውቁ በየቀኑ ይጠቀማሉ። ሽንኩርት በተፈጥሮ ደም የማቅጠን ባህሪ አለው። በዚህም ምክንያት ዋርፋሪን እና ሌሎች የደም ማቅጠኛ መድኃኒቶች የምትወስዱ ሰዎች ሆይ ሽንኩርትን በከፍተኛ መጠን መመገብ ከመድኃኒቱ ጋር ተጋጭቶ በሰውነታችሁ ውስጥ የደም መርጋትን ሂደት ሊያዛባ ይችላል። ይህ ለህይወት አስጊ ሊሆን ይችላልና ሐኪማችሁን ማማከር ግድና አስፈላጊ ነው። በተጨማሪም ሽንኩርት በተለይ ጥሬው ሲበላ የልብ መቃጠል ወይንም አሲድ ሪፍሌክስ ያስከትላል። ይህ ደግሞ ሆዳችሁ ውስጥ ያለውን የአሲድ መጠን ከፍ በማድረግ የጉሮሮ ህመም ሊፈጠር ይችላል። ከዚህም በላይ አልፎ አልፎ ሽንኩርት የአለርጂ ምላሽ እንደ ቆዳ ሽፍታ ወይንም ከባድ የመተንፈስ ችግር ሊያስከትል ይችላል። አሁን ደግሞ የሞሰብ ኩኪንግ ቤተሰቦች የመጨረሻው ማስጠንቀቂያችን በኩሽናችሁ ውስጥ የሚፈጠርና ከሁሉም በላይ ልትጠነቀቁበት የሚገባ ነው። ይህ ከሁሉም በላይ ወሳኝና ብዙ ሰው የማያውቀው አደጋ ነው። ሽንኩርት አንዴ ከተከተፈ በኋላ ባክቴሪያዎችን በፍጥነት የመሰብሰብ አስደናቂ አቅም አለው። የተከተፈ ሽንኩርትን በክፍት ቦታ ለሰዓታት መተው ባክቴሪያዎች እንዲራቡ ምቹ ሁኔታ መፍጠር ማለት ነው። ስለዚህ ነው የምንለው የተረፈ ሽንኩርት አትመገቡ ወይ ወዲያውኑ ተጠቀሙት። ካልሆነ ግን በጥብቅ ተጠቅልሎ በፍሪጅ ውስጥ መግባት አለበት። በቤት ውስጥ የተከተፈ ሽንኩርት ውጭ አይተው። ይህ ለጤናችሁ የሚሰጠው ከባድ ማስጠንቀቂያ ነው። ይህ ሁሉ ጥልቅ መረጃ አንድ ላይ ሲጠቃለል ሽንኩርት እንዴት ልንጠቀም ይገባናል? አሁን የምንወስደው ውሳኔ ለጤናችን ወሳኝ ነው። ወደ መደምደሚያው ሲሄድ ሽንኩርት ጠላታችን አይደለም። ከዚህ ቪዲዮ የምንወስደው ትምህርት ልኩን ማወቅና የሰውነታችን ምላሽ ማዳመጥ እንዳለባችሁ ነው። አሁን ለእናንተ ጥሩ የሆኑ የመጨረሻ ምክሮችን እነሆ ልበላችሁና ልጨርስ። የሆድ ችግር ካለባችሁ ጥሬ ሽንኩርት ከመጠቀም ይልቅ ቀቅላችሁ ወይንም ጠብሳችሁ ተጠቀሙ። ይህ የጎንዮሽ ጉዳት የሚያስከትሉትን ውህዶች በይበልጥ የመቀነስ አቅም አለው። እናም መድኃኒት የምትወስዱ ከሆነ ሐኪም ሳታማክሩ የሽንኩርት አጠቃቀማችሁን ሙሉ ለሙሉ አትቀይሩ። በመጨረሻም በኩሽናችሁ ውስጥ የተከተፈ ሽንኩርት ወዲያውኑ ተጠቀሙ ወይም በፍሪጅ ውስጥ አስቀምጡ። ከዚህ ውጪ ከሆነ ግን ባለመጠቀም ለጤናችሁ ዘብቁሙለት። አሁን ደግሞ የእናንተ ተራ ነው። ይህን ሁሉ መረጃ ከተመለከታችሁ በኋላ የሽንኩርት የመጠቀም ልማዳችሁን ትቀይሩታላችሁ ወይስ ሽንኩርት በጤናችሁ ያደረገውን ችግር አጋጥሟችሁ ያውቃል? መልሳችሁን አሁን ኮሜንት ላይ ጻፉልኝ። እናም የጤና ልማዳችሁን አጋሩን። የእናንተ ሀሳብና አስተያየት ለሌሎች ትልቅ ትምህርት ነው። ይህ ቪዲዮ ስለ ሽንኩርት ያልተነገረውን እውነት ያሳያል። ይህ እውነት ለሌሎች ጓደኞቻችሁና ቤተሰቦቻችሁ መድረስ ስላለበት ሼር፣ ላይክ እና ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁ ለሞሰብ ኩኪንግ ትልቅ ድጋፍ ነው። እባካችሁ ለ2 ሚሊዮን እይታ ግባችን እንድንደርስ ይህን ቪዲዮ በሁሉም ቦታ ሼር አድርጉት። በሚቀጥለው ጊዜ በጠቃሚ መረጃ እስከምንገናኝ ጤና ይስጥልኝ።